እሺ ሰላም ከላይ እንዴት እንደሰራው አሳይቻችኋለሁ። ቲቪ ቫርዚሽን ፉትቦል ኤችዲን እና ጂሲክን ወይ ደግሞ 24 ስፖርትን እንዴት አመጣጠኝ እንደከተትኩት ከላይ አሳይቻችኋለሁ። አሁን ደግሞ ከስር እንመልከታቸው። ቲቪ ቫርዚሽን እንየው። ቲቪ ቫርዚሽን ኳሊቲው እንዴት ነው? ያው 76 ያው እዚህ እንደሚያነበው ነው፣ ግን ያው እየሰራልን ነው። ፉትቦል ኤችዲን ደግሞ እንየው። ያው ጥርት ብሎ እየሰራልን ነው ካለምንም መቆራረጥ። ሞር ኳሊቲ የሚፈልገው ደግሞ ጂኤም ስፖርት ኤችዲው ነው። እሱን ደግሞ እንየው። ይሄው እየሰራ ነው ጥርት ብሎ ማለት ነው። እና አሪዞንም ያው ቼክ እናድርገው ከፈለጋችሁ። ይሄው ያና ስርን እየደገመው ነው አይ ቲንክ። ስለዚህ ኢትዮሳትንም አሳያቻችኋለሁ። ኢቢኤስንም ቼክ እናድርገው። ይሄው ኢቢኤስም እየሰራልን ነው። እሺ ሞር ኳሊቲ የሚፈልገው ቃና ነው ብያቸዋለሁ። ቃናን ያው ደግሞ ኤ ፕላስ ቻናል 1 መርካቶ ቲቪ ምናምን እነዚህ ሞር ነጃሽ እነሱ ሞር ኳሊቲ ይፈልጋሉ። ይሄው ቃናም በስነ ስርዓት እየሰራልን ነው። ስለዚህ ይሄው ጂሲክን ነው እሺ እየሰራ ነው ወይስ አይደለም? ኳሊቲ አለው የለውም? ይሄው እንደምታዩት ይሄው ጨረር እሺ ይሄው ጂሲክ እየሰራልን ነው። ይሄኛው ጂሲክ 1 ነው። ጂሲክ 2 ጂሲክ ደግሞ 3 ይሄው እየሰሩልን ነው ማለት ነው። ሶስቱም ቻናሎች እየሰሩልን ነው። ስለዚህ ከላይ ሲሰሩ ባላንስ ታርጋችሁ መስራት ነው። ለጂሲክም እንዲሆን አርጋችሁ ለቲቪ ቫርዚሽም እንዲሆን አርጋችሁ ዲግሪያችሁ ልዩነታችሁን ነግራችኋለሁ። ያን ዲግሪ ነው ልዩነታችሁ። ብናመጣጥናችሁ ሁለቱም መግባት ይችላሉ ማለት ነው። ከላይ ደግሞ አንድ ኤልኤን በጨምራችሁ ኢትዮሳትን ማስገባት ትችላላችሁ ማለት ነው። ምክንያቱም ኢትዮሳት ትንሽ ስለሚርቅ ነው ዲግሪው 57 ነው ዲግሪው። ስለዚህ ከ52.5 እስከ 57 ያለውን ርቀት አሉት ወደ 4.5 ዲግሪ ልዩነት አለው ማለት ነው። ስለዚህ ትንሽ አንድ ኤልኤን ከላይ መጨመር ነው የሚያስፈልገው ለሱ። ስለዚህ በዛ ማስገባት ትችላላችሁ ማለት ነው። ሶስቱንም ሳተላይቶች ያሳትን ቤልንተር ሰዓትን ኤንድ ደግሞ ኢቢኤስ ኢትዮሳትን ማለት ነው። እሺ አንቴና ሴቲንግ ቤልንተር ሰዓት አያቸው። ቤልንተር ሰዓት አንድ ቻናል አለ። ናይል ሰዓት አለን። ናይል ሰዓት ወሰን ያ ሰዓት ይኸው ልዩነቱን 52.5 ነው። ቤልንተር ሰዓት ደግሞ 51.5 ነው። ኤንኤስኤስ ደግሞ ወይ ደግሞ ኢትዮሳት ደግሞ 57 ነው። ስለዚህ በዚህ በሶስቱም ዲግሪ ሳህናችን አስተካክለን ብንሰራው ባላንሰር ብናረገው ይገቡልናል ማለት ነው። ስለዚህ እንደዚህ ብታሰሩ ሞር የተሻለ ነው። እዚህ አዲስ አበባ አካባቢ ያላችሁት እዚህ ከሜክሲኮ ወረታች ማለት ወደ ደቡብ አካባቢ ማለት ከሜክሲኮ ወረታች ያላችሁት አለም ደግሞ የአዲስ አበባ በደቡብ በኩል ያላችሁት ስልክ ቁጥራችን ቻናላችን ላይም እንደዚሁም ከስር እናስቀምጣለን። በሱ ብትደውሉልን መተን እንሰራላችሁ እንችላለን ማለት ነው። ወራጀር ጤና ጀሙ እዚህ ጦር ኃይሎች ሜክሲኮ ሳር ቤት አካባቢ ያላችሁ ብትደውሉ መተን እንሰራላችሁ እንችላለን። ማስሞላት የምትፈልጉም ካላችሁ ጂሲክን ወይ ደግሞ 24 ስፖርትንም እንደዚህ ብትደውሉ አሊያም ደግሞ በቴሌግራም ቻናላችን በሱ ማግኘት ትችላላችሁ። እዛ ላይ ብታጓሩን ሞላላችኋለን ማለት ነው። ስለዚህ መቻችሁ ለዛሬ ይሄን ካየን 36ቱን አሸንፈው በ13ቱ